At 22, I am the managing director of a hexagonal UAE Ethiopian empire. And yes, I am your light-skinned, thin, tiny, and mesmerizing Ethiopian woman. ብዙዎች የሚያዩት መልኬን ቁመቴንና ቀለሜን ብቻ ነው። ግንዛቤያቸው እዛው ውበት ላይ ይቆማል። Confusing me for a supermodel. እኔ ግን ከዛ በላይ ነው። In reality, I am the founder of Al-Alma Verve and House of Poppy. ይህን ቪዲዮ እስከ መጨረሻው ካላያችሁት ለምን ሰክሰስፉል እንደሆንኩና ለምን በሚሊዮኖች እንደምትከተሉ ሚስጥሩ አይገባችሁ። ዛሬ ያን ሚስጥር እገልጻለሁ። ለኔ አቨሬጅ ቻይልድሁድ አልነበረኝም። የነበረኝ ሪሰርች ኤንድ ዴቨሎፕመንት ፌዝ ነበር። በአማዞን ላይ መጽሐፍትን ሳሳትም፣ ሻማዎችን ስሰራ፣ የሲሚንቶ ጥበቦችን ስቀርጽና የዩቲዩብ ዱድል ቪዲዮዎችን ስሰራ የማይቻል ነገር የለም የሚለው ፕሮቶኮል በደሜ ውስጥ ሰረጸ። ገና በልጅነት የተማርኩት አንድ ነገር አለ። That is, if I put my mind to it, I can materialize anything into existence. በመካከለኛ ደረጃ ትምህርት ቤት የክፍሉ ኮከብ ነበርኩ። ደፋር፣ በራሴ የምተማመንና ተጽዕኖ ፈጣሪ ነበርኩ። ሁከትና ረብሻ ውስጥም መሪ ነበርኩ። After I made a calculated and thorough decision, ከክፍሉ ኮከብነት ወደ ሳይለንት ሪሰርቸር ተቀየርኩ። ዝምተኛ፣ ታዛቢ እና ለእውቀት የተራብኩ ሆንኩ። በፈረስ ግልቢያ፣ በዋና፣ መጽሐፍ በማንበብ፣ በሩጫ፣ በሳውና እና በሞሮኮ ባዝ እረፍት መሃል እንደ ኤዲቲንግ፣ ዳይሬክቲንግ እና ስቶሪ ቴሊንግ ያሉ ከባባድ ክህሎቶችን እያጠናሁ ራሴን ለብቻዬ አነጽኩ። ጓደኞቼን አራኩ። I call that strategic isolation. That was the days of the star, so the architect could be born. ምክንያቱም እውነታን መጋፈጥ ይከብዳል፣ ነገር ግን ድልድዩን መሻገር የሚፈልጉት ብቻ ይቀጥላሉ። ወደ UAE ለዲግሪ ብቻ አልነበረም ያመራሁት፣ ለስልጣንም ጭምር እንጂ። በኮሌጅ ቆይታዬ ተራ ተማሪ አልነበርኩም። I was the king of logistics, electronics, human hair, cosmetics, spare parts እንዲሁም ግዙፍ ማሽነሪዎችን እና የማሽነሪ እቃዎችን በአየር እና በባህር from UAE to ኢትዮጵያ ኢምፖርት አደረግ ነበር። ኢንተርናሽናል ቢዝነስ ማኔጅመንትን ስማር 6 ኩባንያዎችን እመራ ነበር። On top of that, I executed international Al-Alma missions. People from London and USA came to me to open successful companies in the UAE. በ33ኛው የአፍሪካ ህብረት ስብሰባ ላይ ሚኒስትራል ፓስ and ፕራዶ ይዤ ስገባ ሁሉም ባድናቆት ይመለከቱኝ ነበር። በታላላቅ ሰዎች መሃል ያለች ትንሿ ልጅ ነበር። ሚኒስቴርን ፋሲሊቴት ያደረኩ ፕራዶ ስነዳ ቀጭን ሰውነቴና የቀይ ዳማ መልኬ የሁሉንም ትኩረት ይስብ ነበር። ነገር ግን መጽሐፉ እንዲህ ይላል፣ ማንም ታናሽነትህን አይናቀው፣ ነገር ግን በቃል፣ በኑሮ፣ በፍቅር፣ በእምነት፣ በንጽህናህም ለሚያምኑቱ ምሳሌ ሁን። አንደኛ ጢሞቴዎስ 4:12 ላይ ይገኛል። እድሜም ሆነ ማንነቴ እንዲገቱኝ አልፈቅድም። መጀመሪያ መልኬን አይታው አደነቁኝ፣ በኋላ ግን ብቃቴን አይታው አመኑኝ። I am Poppy ተስፋዬ, founder of House of Poppy and Al-Alma Verve. ሊሰበር የማይችለውን ህይወት እየገነባው ነው። አሁን ምርጫው እናንተ ነው። ወይ ድልድዩን ትሻገራላችሁ ወይ በዝምታ ትመለከታላችሁ። እኔ የተሳካላት ልጅ አይደለሁም። እኔ የማይቀየረው የወደፊት ጊዜ ነኝ። I am the inevitable future.